የዩቲዩብ ቻናል ከፍታችሁ ዩቲዩብ ላይ መስራት ሲጀምሩ ድምጽ ለቪዲዮአችሁ መታየት በጣም ከፍተኛ ተጽዕኖ አለው። 50 ማለት ዛሬ አንድ በጣም የሚገርም ማይክ ገዝቻለሁ ማለት ነው። እሱን አንቦክስ እናደርጋለን። በመጀመሪያ ማይኩን ከፍቼዋለሁ። እናንተ ከማሳየቴ በፊት ከፍቼዋለሁ። እየቀረጽኩበት ያለው ማይክ በሱ ነው። አንደኛውን እዚህ ጋር እንደምታዩት እየተጠቀምኩበት እገኛለሁ። አንዷ ግን ውስጥ አለች። ምን ይመስላል የሚለውን ላሳያችሁ ነው ማለት ነው። ማይኩ K31 Pro ይባላል። ይሄን ይመስላል እንደምታዩት። እስኪ እንክፈተውና ደግሞ ውስጡን እናያለን ማለት ነው። ስንከፍተው ይሄን ይመስላል። የከፈትን ነው። መጀመሪያ ላይ የምናገኘው የቻርጀር ኬብል ነው። ማይኩ ኤክስተርናሊ ቻርጅ ይደረጋል። እንዲሁም ደግሞ በኬብልም ቻርጅ ማድረግ ትችላላችሁ ማለት ነው። ይሄን ይመስላል። የቻርጀር ኬብሉ ነው ማለት ነው። ቻርጀራችን ሲ ታይፕ ቢሆን ይመከራል። አብዛኛዎቹ ማይኮች በሲ ታይፕ የሚሰሩ ናቸው። ማይኩ ደግሞ ለሁለት ስልኮች ለአንድሮይድ እና ለአይፎን ስልኮች የሚሆን ዲቫይስ አለው ማለት ነው። በዛ መልኩ ነው እየተጠቀምን ያለ ነው። ይሄ ደግሞ ፓወር ባንኩ ነው። ፓወር ባንኩን ስንከፍተው ይመስላል። ማይኩ እንግዲህ ውስጡ ነው ያለው። ምን እንደሚመስል እስቲ ላሳያችሁ። ስከፍቱት ውስጡ ኢንቴሪየሩ ይሄን ይመስላል እንደምታዩት። ማይኳ ደግሞ እቺ ናት ማለት ነው። በጣም ሳንቲም የምታክል ናት። በጣም የምትገርምና ደስ የምትል ማይክ ናት ማለት ነው። በኋላ በሸሚዝ ወይም ደግሞ በቺፕ ታረግን በኋላ ምን አለው ማለት ነው፣ ማግኔት አለ። በጣም አክቲቭ የሆነ ማግኔት አለ። እንዲሁም ደግሞ ስናስቀምጠው በጥንቃቄ እዚህ ጋር የሚቀመጠው ቻርጅ የሚሆንበት ፒኖች አሉት። እዚህ ጋር እንደምታዩት ሁለቱ ፒኖች መጥተው በስርዓቱ እዚህ ውስጥ መግባት አለባቸው። በትክክል ካልገቡ ጥሩ አይደለም ማለት ነው፣ ሊበላሽ ይችላል። እንደዚህ ቀይ ምልክት የምትበራ ከሆነ ቻርጀሩ ማይኩ ቻርጅ ያደረገልን ነው ማለት ነው። ይሄን ይመስላል። ከዚህ በፊት የሰራኋቸው የዩቲዩብ ቪዲዮዎች አሉ። ወደኋላ ተመለሱና ማየት ትችላላችሁ። ያለ ማይክ እና በማይክ ምን ያክል ተጽዕኖ እንዳለው። ዩቲዩበር ስትሆኑ ወይም ደግሞ የዩቲዩብ ቻናል ከፍታችሁ ዩቲዩብ ላይ መስራት ሲጀምሩ ድምጽ ለቪዲዮአችሁ መታየት በጣም ከፍተኛ ተጽዕኖ አለው። 50 ማለት ነው። ድምጻችን 50% ተጽዕኖ ይፈጥራል። ጥሩ ተጽዕኖ፣ ቪዲዮአችንም በዛው ልክ ተጽዕኖ ይኖረዋል። ግን ከሁለቱ ደግሞ የትኛው ሞር ቢኖር የተሻለ ነው ብለን ስናስብ በየትኛውም ስልክ ቪዲዮ ልንቀርጽ እንችላለን። ማይክ ግን በጣም አስፈላጊ ነው። የምናስተላልፈው መልእክት የማይሰማ ከሆነ ምንም ያክል ቪዲዮ በጣም ደስ የሚልና አሪፍ ቢሆንም ጥሩ ካሜራ ቢኖረንም ድምፁ የማይሰማ ከሆነ ሰዎች ያንን ቪዲዮ ስክሮል ነው የሚያደርጉት፣ አያዩትም። የሚተላለፈው መልእክት መስማት አይችሉም ማለት ነው። ስለዚህ ድምጻችሁ በጣም ከፍተኛ ተጽዕኖ ያመጣል ማለት ነው። ቢቻል አሁን በጣም አንድሮይድ ስልኮች ማይካቸው በጣም አሪፍ ነው። ብዙ ጊዜ አይታችኋል አይደል? ቲክቶክ ላይ ስልካቸውን እንደዚህ አድርገው የስልኩን ማይክ ሲጠቀሙ የስልኩ ማይክ በጣም ቆንጆ ነው። ነገር ግን ኮንፈርት የማይሰጣችሁ ከሆነ ደስም አይልም። ያን የሚያክል ነገር አምጣችሁ ስትጠቀሙ ማለት ነውና እንደዚህ በጣም ዘመናዊ የሆኑ በጣም ሲምፕል የሆኑ ማይኮችን መጠቀም እኔ አድቫይስ አደርጋለሁ። ተጠቀሙና መጠቀሙ ጥሩ ነው ብዬ አስባለሁ። ይህን ማይክ የገዛሁት ከአዶናይ ሾፕ ነው፣ ሐዋሳ። የምኖረው ሐዋሳ ስለሆነ ማለት ነውና ክፍለ ሀገር ላይ ላላችሁ ሰዎችም ይልካል። ከአዲስ አበባም ደግሞ ማስመጣት ትችላላችሁ። በእኔ በኩል የምትገዙ ከሆነ በዚህ ቻናል ስም የምትገዙ ከሆነ አዶናይ ሾፕ 3800 ብር አሁን ይሄን ቪዲዮ ፖስት ካረኩበት ሰዓት ጀምሮ ይሸጣል ማለት ነው። ያ ማለት ሁሌም ነው ማለት ሳይሆን የቆይታ ጊዜ ይወስነዋል። ዋጋው ሊጨምር ይችላል፣ ሊቀንስ ይችላል። 4000 4500ም የሚሸጡ ሰዎች አሉ። ከስተመሩ ስለሆንኩና ብዙ እቃዎችንም ከሱ እየገዛው ስለሆነ ለጓደኞቼም ሼር ስለማረጋቸው ነው በዚህ መልኩ የተስማማ ነው ማለት ነው። አንድ ዩቲዩበር የሚያስፈልገው ሁለት ነገር ነው። ስለዚህ በማንኛውም ስልኩ ቪዲዮን መቅረጽ ይችላል። የድምጹን ጥራት ደግሞ ያለውን የሚያገኘው ከጓደኞቹ ከቤተሰብ ሊሆን ይችላል ከሚያገኛቸው ነገሮች ለራሱ ለዩቲዩብ ኢንቨስት ቢያደርግ የተሻለ ነው። እኔ አድቫይስ ማድረገው እሱ ነው። ለምን የምናገኛቸውን ገንዘቦች እዛ ላይ ብናውላቸው ነገ መልሶ የሚከፍለን እሱ ነው። ምክንያቱም ቪዲዮ ሰርተን ተጨንቀን ኤዲት አድርገን ምን ብለን ተምረን ሰርተን ሁሉ ነገር አድርገን ኦፍ ኮርስ ኤአይዎች ቢኖሩም ማለት ነው ስራችን የቀለለ ቢሆንም ሰዎች የማያዩልን ከሆነ የምናስተላልፈው መልእክት የማይሰማ ከሆነ ትርጉም የለውም ማለት ነው። እንደዚህ አይነት ጠቃሚ ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ።
ይሄ ቪዲዮ ካያችሁ በኋላ ከዚህ በፊት የሰራኋቸውን ቪዲዮዎች አይታችሁ ኮመንት አስቀምጡልኝ። ድምፁ ይሰማል? አሪፍ ነው? አሪፍ ከሆነ አሪፍ ነው፣ አሪፍ ካልሆነም ደግሞ ይቀየር የሚል ኮመንት አስቀምጡልኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።